ሰላም ሰላም ውድ የዩቲዩብ ቤተሰቦች በድጋሚ ተገናኝተናል። ስለተገናኘን በጣም ደስ ብሎኛል። ቤተሰቦቻችን ሰብስክራይብ እያደረጋችሁ ቢሆን ቪዲዮቻችንን ስትመለከቱ ሰብስክራይብ እያደረጋችሁ ቢሆን ያግዘናል፣ ይደግፈናል፣ ያበረታናል እና የምትመለከቱት አብዛኛዎቻችሁ ተመልካቾቻችን ሰብስክራይብ ሳታደርጉ ነው የምታዩት። ሶ ቼክ አድርጉት። ሰብስክራይብ ካላደረጋችሁ ሰብስክራይብ የምትለዋን በተን ተጫኗት። እንዲያስታውሳችሁ ከፈለጋችሁ የደወል ምልክቱን ተጫኑት። በእርግጥ እነዚህ ታሪኮች ማስታወሻ አያስፈልጋቸውም። ራሳችሁ አስታውሳችሁ መታችሁ እንደምታዩቸው እርግጠኛ ነኝ። ዛሬም በአዲስ ታሪክ ተመልሰናል። ዛሬ የምናነሳቸው ታሪካዊ እና ለኢትዮጵያ መልካም ነገር ከሰሩ ሰዎች መካከል አሊሚራ ሃንፍሬ ወይም ደግሞ አሊሚራ ሃንፊሬ ይባላሉ። ሱልጣን ናቸው፣ አይታወቁም በእርግጥ በብዛት ማን ናቸው የሚለውን እስቲ አብረን እንተዋወቃቸው። ሱልጣን አሊሚራ ሃንፊሬ የአፋር ብሔረሰብ ባህላዊና ፖለቲካዊ መሪ ናቸው። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ትልቅ ስልጣን ከነበራቸው መሪዎች አንዱ ሲሆኑ ላበረከቱት አገልግሎት ንጉሠ ነገሥቱ የቢትወደድነት ማዕረግ ሰጥተዋቸዋል። ሱልጣን አሊሚራ በ300 ዓመታት ታሪክ ውስጥ 13ኛው መሪ መሆናቸውን የውጭ ደራሲዎች ጽፈዋል። የአጼ ኃይለ ሥላሴ መንግስት ወድቆ የወታደራዊ ደርግ በ1966 ዓ.ም እንደተመሰረተ በመሬት ይዞታ ጉዳይ ለመወያየት እንደሚፈልግ ገልጾ ወደ አዲስ አበባ እንዲመጡ ሱልጣን አሊሚራህን እንደሚፈልግ ገልጾ መልእክተኛ መላክ ጠይቋቸው ነበር። ሱልጣን አሊሚራህ ግን ወደ አዲስ አበባ የተጠሩት ለጤና ለመሆኑንና ይልቁንም ይዘው ሊያስሯቸው ወይም ሊገድሏቸው እንደሚችሉ በመጠርጠር አገር ለቀው ወደ አውሮፓ ተሰደዱ። የእሳቸው ብሔር አባላትም በወታደራዊ ደርግ አስተዳደር ላይ በማመጽ ሱልጣን አሊሚራህ የተወሰነ የባለቤትነት ድርሻ የነበራቸውን የተንዳሆ እርሻ ልማትን በ1967 ዓ.ም ተቆጣጠሩ። ሱልጣን አሊሚራ ሙሉን የወታደራዊ ደርግ ዘመን በውጭ ሀገር ከኖሩ በኋላ የመንግስት ለውጥ እንደተደረገ ወደ ሀገራቸው ለመመለስ በቅተዋል። የሱልጣን አሊሚራህን ዜና እረፍት በተመለከተ ሚያዝያ 19 ቀን 2003 ዓ.ም ታትሞ የወጣው ሪፖርተር ጋዜጣ እንደዘገበው የአፋር ነጻነት ግንባርን ከሌሎች ጋር በመተባበር ከመመስረት አንስቶ በርካታ ተግባራትን አከናውነዋል። ከደርግ መውደቅ በኋላ በሽግግር መንግስቱ ቀዳሚ ጉባኤ ተገኝተው ባሰሙት ንግግር ከጅቢቱ ጀምሮ እስከ ምጽዋ ድረስ በቆላው ምድር የሚኖረው የአፋር ህዝብ ነው፣ እኛ ደግሞ ኢትዮጵያውያን ነን ማለታቸው ተዘግቧል። ከሱልጣን አሊሚራህ ወርቃማ አባባሎች አንዱ ግመሎቻችን ሳይቀሩ የኢትዮጵያን ሰንደቅ ዓላማ ያውቃሉ ያሉት በትውልዱ ሁሉ ሲታወስ እንደሚኖር ጋዜጣው ጨምሮ አብራርቷል። ሱልጣን አሊሚራህ ባደረባቸው ህመም በጥቁር አንበሳ ሆስፒታል ሲታከሙ ቆይተው ሚያዝያ 16 ቀን 2003 ዓ.ም ከዚህ ዓለም በሞት ተለይቷል። ሚያዝያ 17 ቀን 2003 ዓ.ም በመሪነት ዘመናቸው መቀመጫቸው በነበረችው አሳይታ ከተማ ስርዓተ ቀብራቸው ተፈጽሟል። ሱልጣን አሊሚራህ የ29 ልጆች አባት እንደነበሩ ታሪካቸው ያስረዳል። ያው ስለ ሱልጣን አሊሚራህ በጣም አሁን ከዚህ ታሪክ አስገራሚ ጉዳይ ብዬ ማስበው 29 ልጆች ነበራቸው። አሁን እኛ ባለንበት ዘመን አይደለም 29 ልጅ ራሱ ሀብታም ተኩኖ ወልዶ ማሳደግ ከባድ ነው። የ29 ልጆች አባት ናቸው። ከዚህ በላይ ሰፊ ዘገባ ለመስራት የመረጃ እጥረት አጋጥሞኛል። ስለ ሱልጣን አሊሚራህ ሃንፍሬ ከዚህ በላይ የምታውቁ ሰዎች ካላችሁ መረጃውን ብታጋሩኝና ታሪካቸው ትንሽ ኤክሳይቲንግ ይመስላል። የ29 ልጆች አባት መሆን፣ ከዛ በኋላ አፋር ክልልን ማስተዳደር፣ ከዛ በኋላ ደግሞ በደርግ ተፈላጊ ሆኖ መሰደድ፣ ብዙ የተደበቁ ታሪኮች ሊኖራችሁ ስለሚችል የምታውቁ ካላችሁ አሳውቁኝ። እስከ ሳምንት ይመቻችሁ። ሳምንት በሌላ ታሪክ እንገናኛለን።